ሰላም ውድና የተከበራችሁ የስፔስ ቻናል ቤተሰቦች እንደምናችሁ እንደምከረማችሁ። ባለፈው ክላሳችን የተለያዩ ፖይንቶችን ወይም የተለያዩ ነጥቦችን ተመልክተን ነበር። ያ ማለት ከኢንፎርሜሽን ሲስተም ኤንድ ዜር አፕሊኬሽንስ ከሚለው ከመጀመሪያው ከኤቲክስ አንስቶ እስከ ኢንፎርሜሽን ጋዘሪንግ ድረስ ያየንበት አጋጣሚዎች ነበር ማለት ነው። ከነኚህም ውስጥ ባለፈው ክላሳችን ላይ ወይም በባለፈው ቱቶሪያላችን ላይ ካየናቸው ውስጥ የመጀመሪያ ኢንፎርሜሽን ጋዘሪንግ ነው ወይም የመረጃ ቅኝት ምን ይመስላል የሚለው ነገር ወይም ስልኮቻችን ላይ ኮምፒውተሮቻችን ላይ ምን አይነት ደህንነት ማድረግ እንዳለብን ምን አይነት ቅኝት ማድረግ እንዳለብን ምን አይነት ጥንቃቄዎች ማድረግ እንዳለብን በባለፈው ክላሳችን ያየንበት አጋጣሚዎች ነበር ማለት ነው። ዛሬ የምናየው ደግሞ ስለምንድነው? ስለ ኢንፎርሜሽን ሴኩሪቲ ኤንድ ሊያቢሊቲስ ነው። ኦኬ፣ ስለ ኢንፎርሜሽን ሴኩሪቲ ኤንድ ሊያቢሊቲስ ማለት ነው። እነኚህም አንዱ ስለ መረጃ ደህንነትና ላይክ ጥንቃቄዎች ማለት ነው፣ ወይም ክፍተቶች ጋፖች ማለት ነው። ከነኚህ ውስጥ ምንድነው በአሁኑ ሰዓት እጅግ በጣም የመረጃ ልውውጡ እጅግ በጣም ከማደጉ የመጣ ብዙ ጋፖች የሚፈጥሩበት አጋጣሚዎች አሉ። እነዛ ነገሮች ምንድናቸው የሚሉት ነገሮች እና ከዛ በመቀጠል ምናየው ምንድነው ስለ ሶሻላይዜሽን ኢሹስ ኢን ኢንፎርሜሽን ሲስተም ወይም ደግሞ የማህበረሰብ ጋፖች ወይም ችግሮች በኢንፎርሜሽን ሲስተም ላይ ምን እንደሚመስል ወይም ኢንፎርሜሽን ሲስተም ላይ ምን አይነት የማህበራዊ ግንኙነቶችን ጋፕ እንደፈጠረ ወይም ክፍተቶች በሁለቱ መሃል እንደፈጠረ ምናይበት ሁኔታዎች አሉ ማለት ነው። ወደዛ ውስጥ ወደ ሁለተኛ ፖይንታችን ከመግባታችን በፊት የመጀመሪያውን ለማየት ያህል ከመሞከራችን በፊት ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ፣ የደወል ምልክቱን በመጫን ቻናሉን እንድትደግፉ ዘንድ በአክብሮት እያስታወስኩኝ ቀጥታ ወደ ትምህርታችን እንገባለን ማለት ነው። ኢንፎርሜሽን ሴኩሪቲ ኤንድ ላያቢሊቲስ ወይም የመረጃ ደህንነትና እነኚህ የሚያጋጥሙ ችግሮች ምንድን ናቸው? That's growing amount of personal and financial information are being transferred and stored online as organizations and business depends more and more on electronic data and computer networks to carry out their daily operations ማለት ነው። ይሄ የሚለን ምን ማለት ነው? በአሁን ሰዓት በዘመናችን ላይ የምናያቸው ነገሮች አሉ ማለት ነው። ለምሳሌ ትላልቅ ካምፓኒዎች ሊሆኑ ይችላሉ፣ የተለያዩ ተቋማቶች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። አጠቃላይ የፋይናንሻል እንቅስቃሴዎች የሚያደርጉት በኦንላይን ነው ማለት ነው። ወይም ደግሞ ለምሳሌ እንደ ምሳሌ ብናይ ባንኮች ማለት ነው። እነኚህ ባንኮች አብዛኛው ጊዜ ትራንዛክት የሚያደርጉት የትኛውም ነገር በኦንላይን ነው። ለምሳሌ ባንክ ቤት እንሂድ፣ የተለያዩ ቦታዎች እንሂድ። እነኚህ አጠቃላይ ነገሮች ስራቸውን የሚያሳልጡት በዛ ነው። በዛው ልክ ግን ሴኩሪቲ ወሳኝ ነው። ሴኩሪቲ እጅግ በጣም ወሳኝ ነው። ለምን ሲባል ደህንነት ወሳኝ ነው። ለምሳሌ በቅርቡ ሀገራችን ላይ የተከሰቱ ነገሮች አሉ። ሌሎች ያደጉ ሀገራቶች ምንላቸው የዓለም ባንክ ሊሆን ይችላል፣ አይኤምኤፍ ሊሆን ይችላል፣ ሌሎችም ድርጅቶች ማለት ነው። እነዚህ ትላልቅ ግዙፍ ተቋማት ማለት ነው። እና እነኚህ ጭምር ከመረጃ ደህንነት ጋር እጅግ በጣም የሚዳግትበት ጊዜ ላይ የደረስንበት ሁኔታዎች አሉ። ስለዚህ እኛም በስራ ዓለም ላይ ስንሰማራ እያንዳንዱ ነገር ላይ ምን መሆን መቻል አለብን? በተቻለ መጠን መጠንቀቅ እና በአግባቡ ነገሮችን ማየት ግድ ይለናል ማለት ነው። በተለይ ኮምፒውተራችን ላይ ሊሆን ይችላል፣ የእጅ ስልካችን ላይ ሊሆን ይችላል ማለት ነው። በተለይ እጅ ስልካችን ላይ ሀክ ሊደረግብን ይችላል፣ አናቅም። ምናልባት ያደጉት ሀገራቶች ሊሆን ይችላሉ፣ ቴሌግራም ላይ ሊሆን ይችላል፣ ሌሎች ኢሞ ላይ ሊሆን ይችላል። እኛ ላናቀው እንችላለን፣ ግን እነሱ እያዩንም ሊሆን ይችላል። እነኚህ ነገሮች ላይ በተቻለ መጠን መጠንቀቅ መቻል አለብን ማለት ነው። ያ ከሆነ ምን ይሆናል? እያንዳንዱ ኮምፒውተራችን ላይ እና ስልካችን ላይ የምናደርጋቸው ነገሮች ጥንቃቄ የተሞላባቸው ነገሮች ይሆናሉ ማለት ነው። እዚች ጋር የሚለን ምን ማለት ነው?
እያንዳንዱ በአሁኑ ሰዓት ላይ የፋይናንሻል ኢንፎርሜሽንስ እንዲሁም ሌሎች ነገሮችን ትራንስፈር ኦር ስቶርድ የሚደረጉት በኦንላይን ሲስተም አማካኝነት ነው። እነኚህ ኦርጋናይዜሽን ሊሆን ይችላሉ፣ ትላልቅ ድርጅቶች ሊሆን ይችላሉ። ከእነዚሁም ከስራ ጋር ምን ተያያዥነት ያላቸው ምኖች ስራዎች እና እንዲሁም ሌሎችም ተያያዥነት ከኤሌክትሮኒክስ ጋር እንዲሁም ከኤሌክትሮኒክስ ዳታ ጋር ተያያዥነት ያላቸው ነገሮች ሊሆኑ ይችላሉ ማለት ነው። እና በአጠቃላይ ነገሮች ምን ለማለት ነው? እነኚህ ነገሮች ላይ ጥንቃቄና በአግባቡ የምንይዝበት አግባብ ሊኖር ይገባል ማለት ነው። በአሁኑ ሰዓት እጅግ በጣም የመረጃ ምንጮች እጅግ በጣም እያደጉ የመጡበት ሁኔታዎች ስላሉ ጥንቃቄና የተለያዩ ወሳኝ የሆኑ እርምጃዎች ልንወስድ ይገባል ማለት ከእጅ ስልካችን አንስቶ እኛ በኃላፊነት ደረጃ ተቀምጠን እስከምንሰራባቸው የኮምፒውተር አይነቶች ማለት ነው ያንን ለማንሳት ያህል ነው ማለት ነው። እና በአሁኑ ሰዓት ብዙ ኦፕሬሽንስ ይደረጋል፣ ብዙ ስራዎች ይከናወናሉ፣ ብዙ ውጣ ውረዶች ይከወናሉ በምን በኮምፒውተር ኔትወርክ አማካኝነት። እነኚህ ነገሮችን በአግባቡ መያዝ ተገቢ ነው ለማለት ያህል ነው። ስለዚህ ኢንፎርሜሽን ሴኩሪቲ ኤንድ ላያቢሊቲስ አብዛኛው ሀሳቦቹ የሚያጠነጥነው በእነዚህ ዙሪያ ነው ማለት ነው። ቀጣዩ የምናየው ምንድን ነው? አንድ ሁለት ላይ የምንመለከተው የመጀመሪያው ጨርሰናል። የትኛው? ስለ ኢቲክስ ፕራይቬሲ እና እስካሁን እስካየነው ድረስ ኢንፎርሜሽን ሴኩሪቲ ኤንድ ላያቢሊቲስ የሚለው አሁን የተመለከትንበት አጋጣሚዎች አሉ ማለት ነው። ሌላኛው የምናየው 1.12 ላይ ሶሻል ኢሹስ ኢን ኢንፎርሜሽን ሲስተም ወይም ደግሞ በኢንፎርሜሽን ሲስተም በማህበረሰባችን ላይ ምን አይነት ተጽዕኖ እንዳመጣ እንመለከታለን ማለት ነው። ምን አይነት አሉታዊ ተጽዕኖ እንዳመጣ እናያለን ማለት ነው። ብዙ ጊዜ እነኚህ ከመስፋታቸው የተነሳ እነኚህ ሶሻላይዜሽን ኢንፎርሜሽን ሲስተም ወይም ደግሞ ቴክኖሎጂ ነክ መረጃዎች እጅግ በጣም ከመስፋታቸው የተነሳ ብዙ ጋፖች ማህበረሰባችን ላይ የተከሰቱበት ያሉበት አጋጣሚዎች አሉ ማለት ነው። እዚች ጋር እንደሚያሳየን the expansion of accessible information system that technologies has led to several significant changes ማለት ነው። ያ ማለት in how society what functions ማለት ነው። ትልቅ ለውጥ ያ ማለት በአሁኑ ሰዓት ኢንፎርሜሽን በመልካም ጎኑ ስናነሳ እጅግ ትልቅ ለውጥ የመጣበት ሁኔታዎች አሉ ማለት ነው። ያ ማለት ምንድነው? ስራችን፣ ጊዜያችን፣ ገንዘባችን፣ ጉልበታችን ሁሉም ነገሮች እንድንቆጥብ ያደረገን አንዱና ዋናው ትልቁ ነገር ምንድነው? ኢንፎርሜሽን ሲስተም ነው ማለት ነው፣ ወይም ደግሞ ቴክኖሎጂ ነው ማለት ነው። ያ አይካድም። በዛው ልክ ግን ምን አለው? የራሱ የሆነ ተጽዕኖ አለው። ምንድነው ተጽዕኖዎች የሚለው ወደ ውስጥ ስንገባ እናያለን። with a personal computers and the internet offering unrestricted access to all of the knowledge ever created and discovered by humans. The majority of these changes have improvement to society. ያ ማለት የማህበረሰባችን ወይም ደግሞ የሀገራችን ሊሆን ይችላል፣ የአካባቢያችን ሊሆን ይችላል፣ የወጣቱ የአዋቂው የሁሉ ሊሆን ይችላል አስተሳሰብ የቀየረበት ሂደት ማለት ከመቼውም በላይ እንዲሁም ደግሞ ምንም ነገር ያለ ገደብ የተለያዩ አማራጮችን በማቅረብ ማህበረሰባችን እንዲጠቀም ያደረገበት ሂደቶች አሉ ማለት። ለምሳሌ በአሁኑ ሰዓት ብዙ ነገሮችን ማየት እንችላለን። ብዙ ነገር በእጅ ስልካችን አማካይነት ብዙ ስራዎችን እንድናሳልጥ ብዙ ስራዎችን እንድንሰራ የሆነበት አጋጣሚዎች አለ ማለት ነው። ነገር ግን ከዛ ባሻገር ምን አለ? አሉታዊ ተጽዕኖች አሉት ማለት ነው። ከነዚህም ውስጥ የመጀመሪያው ምንድነው? ያው እዚች ጋር እንደምታዩት ሶሻላይዜሽን ጋፕ ማለት ነው። የማህበረሰብ ክፍተትን ፈጥሯል ማለት ነው። ሶሻላይዜሽን ጋፕ ስንል እዚች ጋር እንደሚያሳየን ሶሻላይዜሽን within a family unit has always been important። ብዙ ጊዜ እነዚህ ሶሻላይዜሽን የምንላቸው ነገሮች በቤተሰብ ላይ እጅግ በጣም ዋናና ወሳኝ ነገር ነው።
ነገር ግን as it strengthens the bonds among family members or friends and ensure inclusion with the group ማለት ነው። እነኚህ ነገሮች አንድ ሶሻላይዜሽን ማለት በአንድ ማህበረሰብ ውስጥ በአንድ ቤተሰብ ውስጥ ምንድን ነው እንደ ሰንሰለት ነው የተያያዘ ነው ማለት ነው። የተያያዘ ነው ወይም በአንድ ቡድን ውስጥ አንድ ቤተሰብ ውስጥ የተቆራኘ ነው ማለት ነው። እነኚህ ቁርኝቶች ግን ከጊዜ ወደ ጊዜ ምን እየሆኑ መጡበት አጋጣሚዎች አሉ። እየተለያዩ እየተበጣጠሱ የመጡበት አጋጣሚዎች አሉ። እንዴት ነው የመጣው? ይኸው እዚህ ጋር ይለናል እያንዳንዱ ነገር that becomes a common see friends who are out in a cafe and still staring at a touch screen rather than talking to one another ማለት ነው። ያ ማለት ምንድን ነው? በአሁኑ ሰዓት እያንዳንዱ ሰው ምን እየሆነበት የእጅ ስልኩ ልክ እንደ ጓደኛው ማለት ነው። ከቤተሰቡም በላይ የሚያየው የእጅ ስልኩ ነው ማለት ነው። ብዙ ጊዜ እናንተ ራሳችሁ ታስታውሱ እንደሆነ ወይም እናንተ ራሳችሁ ካጠገባችሁ የምታዩት ነገር ይኖራል። ታናሽ እህቶች ሊሆኑ ይችላሉ፣ ባለቤቶቻችን ሊሆኑ ይችላሉ፣ ጓደኞቻችን ሊሆኑ ይችላሉ፣ የሴቱም ይሁን የወንዶች ማለት ነው። ሰው በዛ አጋጣሚ በሆነ አጋጣሚ ተመስጦ ላይ ስልካቸው እየነካኩ ካያችሁ በሆነ አጋጣሚ ስትጠሯቸው ማይሰሙበት አጋጣሚ ማለት ነው። አጠቃላይ ነገሮች ምን ወስዶባቸዋል? እነኚህ ቴክኖሎጂዎች የወሰዱበት አጋጣሚዎች አሉ ማለት ነው። በአጠቃላይ ምን ለማለት ነው? እነኚህ አዳዲስ ቴክኖሎጂዎች የራሳቸውን ያህል ጥቅም እንዳላቸው ሁሉ በዛው ልክ ጉዳታቸውም አለ ማለት ነው። ሌሎችን ጉዳቶች አሉ። ከሄልዝ ጋር የተያያዙ ጉዳዮች በቀጣይ ክላሳችን የምናያቸው ይሆናል። በቀጣይ ክላስ ከምናየው ውስጥ የትኛው ነው? እነ ሳይበር ቡሊንግ ሊሆን ይችላል። ከዛ ባሻገር ሶሻል ሚዲያንስ ጌሚንግ አዲክሽን ሊሆን ይችላል። እነኚህ ተጽዕኖች ጋፖች ያሉባቸው ጋፖች ይኖራሉ። እስከዛ ድረስ ግን በቀጣይ ክላስ እስክንገናኝ ከዛ በፊት ቻናሉን ላይክ፣ ሰብስክራይብ እና የደወል ምልክቱን በመጫን ቤተሰብ እንድትሆኑ ስል ቻናሉንም እንድትደግፉ ስል በአክብሮት ለማስታወስ እፈልጋለሁኝ። በድጋሚ በቀጣይ ክላስ እስክንገናኝ ድረስ ቀጣይ ቱቶራችን ጥሩ ያማረና ቆንጆ ነገሮች ይዤ እመጣለሁ ብዬ አስባለሁኝ። እስከዛ እስክንገናኝ ድረስ በቸር ያገናኘን እላለሁ። ቻው።